ሰላም የተወደዳችሁ የጌታ ቤተሰቦች ሰላምና ጸጋ ለእናንተ ይሁን። እኔ ወንድማችሁ አገልጋይ ሆሴ ነኝ። ዛሬ ደግሞ የእግዚአብሔርን ቃል አብረን እንከፋፈላለን፣ አብረን እንጸልያለን፣ አብረን ጌታን እናመልካለን። እግዚአብሔር የተባረከ ይሁን። ዛሬ የምናየው የመጽሐፍ ቅዱስ ክፍል ያለበትና ሐሳቡ ምንድነው? የመንፈስ ቅዱስ ስጦታዎች የሚል ነው። የመንፈስ ቅዱስ ስጦታዎች እንዴት እንጠቀማለን? የመንፈስ ቅዱስ ስጦታዎች ደግሞ የሚገለጡት እንዴት ነው በእኛ ውስጥ እንዳለ የምናውቀው? የመንፈስ ቅዱስን አሰራር እንዴት እያገለግልን በዚህ ምድር ላይ በውስጣችን የተቀበልነውን መልእክት ለጓደኞቻችንና በክርስቶስ ኢየሱስ አምነው ለዳኑ ሰዎች እንዴት ማድረስ እንችላለን ሚሉ ሐሳቦች እናያለን። የመጀመሪያው መንፈስ ቅዱስ ምንድን ነው? የመንፈስ ቅዱስ ደግሞ መገለጫው ስጦታዎች ምንድን ናቸው የሚለውን እናያለን ማለት ነው። የመንፈስ ቅዱስ ስጦታዎች የእግዚአብሔር ስጦታዎች ናቸው። ስለዚህ መንፈስ ቅዱስ ስንል ከእግዚአብሔር ጋር እኩል ነው የምናደርገው። የእግዚአብሔር ጸጋ ስጦታ ራሱ መንፈስ ቅዱስ ስጦታ እንደሆነ እናያለን። የኢየሱስ ስጦታ ነው፣ ስጦታ እንደሆነ ይታወቃል። የእግዚአብሔር የኢየሱስ መንፈስ ቅዱስ ስጦታዎች የሚሏት ሰጪውን የጸጋውን ስጦታ የሚለውን ደግሞ አሰጣጡን ይገልጻል። ስለዚህ ስጦታው ሰጪውን ነው የሚገልጸው። ሰጪው ማን ነው? ስጦታው ደግሞ ማንን ነው የሚያሳየው የሚለውን እናያለን። ሰጪው እግዚአብሔር ነው። ደግሞ ስጦታውን ስንቀበል የተቀበልነው ስጦታ ሰጪውን ነው የሚመስለው። ስለዚህ የጸጋ ስጦታዎች ሰጪውን ይመስላሉ። ሁሉም በነፃ የሚሰጡ መንፈሳዊ ስጦታዎች ናቸው። ሁሉም የሚሰጡት ስጦታዎች ጊፍት ነው ከእግዚአብሔር ለሕዝብ ጥቅም እግዚአብሔር በሕዝብ ውስጥ የሚያመጣውን የጸጋውን ስጦታዎች ተከፋፍለው የእግዚአብሔርን ሐሳብ ተደራሽ እንዲያደርጉ ነው። እግዚአብሔር ለሰው ልጆች የጸጋውን ስጦታ ያካፈለው ራሱን እንደሰጠ እንደማለት ነው። ኢየሱስ የእግዚአብሔር ልጅ ሕያውና የሚሰራ ነው። ስለዚህ ሁሉም የመንፈስ ቅዱስ ስጦታዎች በነፃ የሚሰጡ ናቸው። ሐዋርያ ሥራ መጽሐፍ ምዕራፍ 8 ቁጥር 20 ላይ ይህን ቃል እናገኛለን። አንደኛ ጴጥሮስ ምዕራፍ 4 ቁጥር 10 ላይ ይህን ቃል እናገኛለን። ኤፌሶን 4:7 ላይ ይህን ቃል እናገኛለን። ስለዚህ የመንፈስ ቅዱስ ስጦታዎች በነፃ የሚሰጡ ናቸው። ያለምንም ዋጋ፣ ያለምንም ክፍያ፣ ያለምንም መነሻ የሆነ ሐሳብ የሌለበት ራሱ ሙላት የእግዚአብሔር ክብር ያለበት ነው። ራሱ እግዚአብሔር ራሱን ያካፈለበት ነው የመንፈስ ቅዱስ ስጦታዎች። ስለዚህ አንደኛ ቆሮንቶስ ምዕራፍ 12 ላይ ይሄን ቃል እናገኛለን። የመንፈስ ቅዱስ ስጦታዎች አይነቶች አሉ። ለምሳሌ የመንፈስ ቅዱስ ስጦታዎች አይነቶች አሉ። የመጀመሪያው የመንፈስ ቅዱስ ስጦታዎች ውስጥ አንደኛውና የመጀመሪያው የማወቅ ስጦታዎች የመገለጥን ስጦታ የማወቅ ስጦታዎች ናቸው። የመጀመሪያው መገለጥ ማምጣት። ለምሳሌ መገለጥ ማምጣት እንዴት ነው የምናየው? የጥበብን የመናገር ዕውቀትን የመናገር ስጦታዎች። የመጀመሪያው እግዚአብሔር ለሰው ልጆች በክርስቶስ ኢየሱስ አምኑ ለዳኑ ሰዎች የሚሰጠው የመጀመሪያው ስጦታ የመገለጥ ስጦታ ነው። የመገለጥ ስጦታ ሲባል ደግሞ ዕውቀትን የመናገር ነው። ይሄ ደግሞ ጥበብን የመናገር ስጦታ ነው። አንደኛ ቆሮንቶስ መጽሐፍ ምዕራፍ 12 ቁጥር 8 ላይ ይሄን የጥበብን የመናገር ስጦታ ሃሌሉያ! ሰው ሁሉ መጠማትና መራብ ያለበት ጥበብን የመናገር ስጦታ፣ ዕውቀትን የመናገር ስጦታ በብርቱ እሹ ነው የሚለው። በብርቱ ፈልጉ። ይሄን ደግሞ ማምጣት የምንችለው የመንፈስ ቅዱስን ሙላት፣ የመንፈስ ቅዱስን ጸጋ ስጦታዎችን በእኛ ውስጥ ማምጣትና መጠቀም የምንችለው ከመንፈስ ቅዱስ ጋር ፌሎሺፕ ስናደርግ ነው። የመንፈስ ቅዱስን ስራዎችን ስንወድ ነው፣ ስንፈልግ ነው፣ ተጠቀመኝ ስንል ነው፣ ስንጸልይ ነው። ለዚህ ነው አንደኛ ቆሮንቶስ መጽሐፍ ምዕራፍ 12 ቁጥር 8 ላይ በብርቱ ፈልጉ ይላል። ጥበብን የመናገር ዕውቀትን የመናገር። ስለዚህ የመጀመሪያው የመንፈስ ቅዱስ ስጦታዎች ውስጥ የመጀመሪያው መገለጥ ነው። መገለጥ ውስጥ ደግሞ ሁለት ሐሳቦች አሉ፣ ጥበብን የመናገርና ዕውቀትን የመናገር። ስለዚህ ሰው ሁሉ ሊይሸውና ሊፈልገው የሚገባው ዕውቀትን የመናገር። አሁን
አሁን በዚህ ክፍለ ሰንቸሪ በ21ኛው ክፍለ ዘመን በዚህ በምናይበት ጥበብን የሚናገሩ የጸጋ ስጦታዎች አሉ በዚህ ምድር ላይ አሉ። እያየን ነው። ዕውቀትን የመናገር እግዚአብሔር የዕውቀት ሁሉ ባለቤት ነው። ራሱ እግዚአብሔር ዕውቀት ነው። ዕውቀትን ደግሞ ለሰው ልጆች አሳልፎ የሰጠው እግዚአብሔር ነው። ስለዚህ የዕውቀት ምንጩ እግዚአብሔር ስለሆነ የዕውቀት ባለቤት እግዚአብሔር ስለሆነ እግዚአብሔር ራሱ ከዕውቀቱ አካፍሎ የሰጠውበት የመገለጥ ስጦታ ነው። እግዚአብሔር ራሱ ጥበብን ዕውቀትን ያካፈለበት ነው። ሁለተኛው የኃይል ስጦታዎች ናቸው። በብርቱ ፈልጉ። ሃሌሉያ። በጌታ በኢየሱስ ስም እንጸልያለን። እነኚህ የጸጋ ስጦታዎች ዕውቀትን የመናገር ጥበብን የመናገር በጌታ በኢየሱስ ስም በመንፈስ ቅዱስ ሙላት ውስጥ ሆናችሁ እንድትናገሩ ይሄን ጸጋ አሳስባችኋለሁ። ይሄ ጸጋ ይገኛል፣ ይመጣል። በክርስቶስ ኢየሱስ አምኖ የዳኑ ሰዎች ሁሉ ከዚህ ጸጋ ተካፋዮች ናቸው። የእግዚአብሔር የሕይወቱ ምንጭ ያለበት ነው። ስለዚህ ግልጠቱን ነው የምናገረው። ይሄን ሐሳብ ይሄን ዕውቀት ይሄ ጸጋ ያላቸው ሰዎች የእግዚአብሔርን ዕውቀት ፍሎ ያደርጋሉ። የእግዚአብሔርን ሐሳብ ፍሎ ያደርጋሉ። ስለዚህ በብርቱ መሻት ያስፈልጋል። ሁለተኛው ደግሞ ከጸጋ ስጦታዎች አይነቶች ሁለተኛው የኃይል አገልግሎት ነው ወይ የኃይል ስጦታ ነው። የኃይል ስጦታ እምነት ይላል። አንደኛ ቆሮንቶስ መጽሐፍ ምዕራፍ 12 ቁጥር 9 እምነትን፣ የፈውስ ስጦታዎችን፣ የተአምራት የማድረግ ስጦታዎችን ይላል። ስለዚህ የእምነት ስጦታዎች አሁንም እግዚአብሔር በሙሉ ይታመናል። እሱ ትልቅ አምላክ ነው። ሃሌሉያ። ሰው ሁሉ በዚህ ጌታ የሚያምን ሰው ሁሉ ሊፈልገው የሚገባው ሁለተኛው ከጸጋ ስጦታዎች ውስጥና አይነቶች ውስጥ ሁለተኛው የኃይል ስጦታ ነው። የኃይል ስጦታ ሊትፈልጉ ይገባል። በእኔ ውስጥ እኔ ማምነው የተቀበልኩት ስጦታዎች ውስጥ የትኛው ስጦታ እንደሆነ እዚህ ውስጥ እናያለን። አሁን ኢቭን እኔ ያገለገልኩት ያለሁት በምን ጸጋ ነው፣ በየትኛው ጸጋ ውስጥ ይመደባል ብላችሁ የምታስቡ ሰዎች ካላችሁ ራሳችሁን በዚህ ጸጋ ውስጥ ማግኘት ትችላላችሁ እንደማለት ነው። ስለዚህ የኃይል አገልግሎት፣ የኃይል ስጦታዎች እምነትን የማካፈል እግዚአብሔርን በመታመን የምታደርጉትን ነገር እግዚአብሔር ራሱ ሰጪው ስለሆነ በምታምኑት ጸጋ አገልግሎቶች ውስጥ ራሱን ይገልጣል ማለት ነው። የፈውስ ስጦታዎች ታምራትን የማድረግ ስጦታ አንደኛ ቆሮንቶስ መጽሐፍ ምዕራፍ 12 ቁጥር 10 ላይ ታምራትን የማድረግ ስጦታ። ሶስተኛው ደግሞ የመናገር ስጦታዎች ናቸው። የመናገር ስጦታዎች። ስለዚህ እነኚህ ሁሉ ስጦታዎች የሚፈልጉት በብርቱ ነው። እግዚአብሔርን የመንፈስ ቅዱስን ሙላት ስንፈልግ ነው። የመንፈስ ቅዱስን ሙላት ካልፈለግን የመንፈስ ቅዱስን ጥማት ከሌለ እነኚህ ጸጋዎች በእኛ ላይ በሙላት ላይሰሩ ይችላሉ አሉ ግን። ስለዚህ የመናገር ስጦታ ሶስተኛው ትንቢትን የመናገር በልዩ ልዩ አይነቶች ልሳን መናገር፣ በልሳኖች የተነገረውን ደግሞ መተርጎም። አንደኛ ቆሮንቶስ ምዕራፍ 12 ቁጥር 10 ላይ ይሄን ሐሳብ ታገኛላችሁ። ስለዚህ ሰው ሁሉ ትንቢትን አገልግሎት ሊፈልገው ይገባል። ሰው ሁሉ በልዩ ልዩ አይነት ልሳኖች ሊናገር ይገባል። ይሄ የመንፈስ ቅዱስ ሙላት ያለበት መጽሐፍ ቅዱስ ሲናገር ሐዋርያት ሥራ መጽሐፍ ምዕራፍ 2 ላይ መንፈስ ቅዱስን ሰማይ ተከፍቶ መንፈስ ቅዱስ ወረደ፣ በእያንዳንዱ ልሳኖች ተናገሩ፣ ዕውቀትን ተቀበሉ፣ ኃይልን ተቀበሉ። ሰማይ ተከፈተ። አያችሁ አይደል? ሰማይ ሲከፈት ሰው ትንቢት መናገር ይጀምራል። ሰማይ ሲከፈት ሰው በልዩ ልዩ ልሳኖች መናገር ይጀምራል። ሰማይ ሲከፈት ሰው ልሳኖችን በመተርጎም ጸጋ ስጦታዎች መቀበል ይጀምራል። ስለዚህ አንደኛ ቆሮንቶስ መጽሐፍ ምዕራፍ 12 ላይ ያለውን ሐሳብ ሄዳችሁ አንብባችሁ ማየት ትችላላችሁ ማለት ነው። የትንቢትን አገልግሎት በደንብ እሹ። ጌታ የተባረከ ይሁን። ሌላው ደግሞ የአገልግሎት ስጦታዎች ናቸው። የአገልግሎት ስጦታዎች አሁን ለምሳሌ የአገልግሎት ስጦታዎች የሐዋርያነት፣ የነቢያት፣ ወንጌላውያን፣ እረኞችና አስተማሪዎች አሉ። ስለዚህ በዚህ ዘመን የሚያስተምሩ አሉ። በሐዋርያት ጸጋ የሚያገለግላሉ። ቤተክርስቲያን ወንጌል የሰበኩ ወንጌል ባልገባበት ቦታ ላይ እየሄዱ ቤተክርስቲያኒቱን እየመሰረቱ እየወለዱ የሰዎች የጸጋ ስጦታዎች ተደራሽ እንዲሆኑ የሚያደርጉ ናቸው ማለት ነው። በሐዋርያት የሚያገለግሉ አሉ። ለምሳሌ ወንጌል የገባበት ቦታ ሄደው ወንጌል ከሰበኩ በኋላ ቤተክርስቲያኒቱን
ፕላንት አይደለም፣ መሰረት ያለው በክርስቶስ ኢየሱስ መሰረት ነው የሚያደርጉት። ስለዚህ እነኚህ ሐዋርያት ስጦታዎችም አሉ። ኤፌሶን ምዕራፍ 4 ቁጥር 11 ላይ ይሄንንም ታገኛላችሁ። አንደኛ ቆሮንቶስ መጽሐፍ ምዕራፍ 12 28 ላይ ታገኛላችሁ ማለት ነው። የነቢያት ወንጌላውያን፣ እረኞች ኤፌሶን መጽሐፍ ምዕራፍ 14 ቁጥር 11 ላይ ታገኛላችሁ። የአስተማሪዎች ሰዎችን የእግዚአብሔርን ቃል የሚያስተምሩ እውነቱን የሚናገሩ የእግዚአብሔርን ቃል መገለጥ በትክክል የሚያስተምሩ አሉ። ደግሞ ሌሎች ስጦታዎች አሉ። በመምከር መስጠት፣ መገዛት እና ምሕረት የማድረግ እርዳታ የማድረግ እነኚህ ሁሉ ሌሎች ስጦታዎች ናቸው። ግን መናገር የሚፈልገው በሌሎች ስጦታዎች ውስጥ ስጦታ ያላቸው ሰዎች ለምሳሌ የመምከር ስጦታ ያላቸው ሰዎች በመምከር ራሳችሁን በውስጣችሁ ያለውን የተቀበላችሁትን ጸጋ ልታሳድጉት ይገባል። በተቀበላችሁት ጸጋ በመምከር ሰዎችን ተደራሽ ማድረግ ትችላላችሁ። ክፉን መንገድ የሚከተሉ በክፉ መንገድ ውስጥ የሚሄዱ ሰዎችን መክራችሁ ትክክለኛውን መንገድ እንዲሄዱ የማድረግ ስጦታ የተሰጣችሁ ሰዎች አላችሁ። ይሄን ተጠቀሙ። በመምከር አይነት ስጦታዎች ውስጥ ያላችሁ ሰዎች ተጠቀሙ። እድላችሁ ምከሩ፣ ገስጹ፣ አስተምሩ፣ ከክፉ መንገድ ተመለስ በሉ። የክፉን መንገድ ይሄ ክፉ መንገድ ነው፣ ይሄ ጥሩ ነው በሉት። በሌሎች ስጦታዎች ውስጥ የምትኖሩ ሰዎች፣ የመምከር ጸጋ ያለባቸው ሰዎች፣ መስጠት የምትችሉ ሰዎች በመስጠት ጸጋ ሮሜ መጽሐፍ ምዕራፍ 12 ቁጥር 8 ላይ አለ። የመስጠት ስጦታ ነው። ይሄ ራሱ የቻለ ስጦታ ነው። መስጠት፣ በመስጠት መባረክ፣ መግዛት፣ ማስተዳደር ይሄ ጸጋ ስጦታዎች አንዱ ነው። ማስተዳደር፣ ኦርጋናይዝድ ማድረግ፣ የማናጅመንት ሲስተም ያለ ይሄ የጸጋ አሁን አንዳንድ ጊዜ ታውቃላችሁ ሰዎች በእኛ በቤተክርስቲያን ውስጥ ሰዎች በተለይ ጸጋ የመሪነት ስጦታ ያላቸው ሰዎች አሉ። ሲመሩ ያስደስታል፣ ህዝቡ ይረካል፣ ህዝቡ ይደሰታል፣ እግዚአብሔር ይደሰታል። ሰውየው እብን በራሱ አገልግሎት ደስተኛ ነው። ይሄ የማስተዳደር ስጦታ ያላቸው ሰዎች ናቸው። እነዚህ ማስተዳደር ስጦታዎች ውስጥ በተለይ ቢሮዎች ውስጥ ያላቸው ሰዎች፣ በተለይ መንግስታት ዘርፍ ውስጥ ያላችሁ ሰዎች በእንዲህ አይነት ጸጋ ውስጥ ያላችሁ በርትታችሁ አገልግሉ። እነኚህ ከጸጋ ስጦታዎች ውስጥ አንዱ ናቸው እንደማለት ነው። ምሕረት የማድረግ የተበደላችሁት ከሆነ ምሕረት አድርጉ። ለእናንተ ምሕረት ተደርጓል። ይሄ ጸጋ ስጦታዎች ውስጥ አንዱ ነው። ይቅር ማለት፣ በደልን መተው፣ አለመቁጠር፣ እኔን በድሎኛል፣ እኔን አጥፍቶኛል፣ ከኔ ጋር እንዲህ ነው አለ ማለት፣ በደልን አለመቁጠር፣ ይሄ ከስጦታዎቹ ውስጥ አንዱ ነው ማለት ነው። እግዚአብሔር አምላክ የተባረከ ይሁን። ቀጣዩን ደግሞ እንዴት የጸጋ ስጦታዎችን በቤተ ክርስቲያን በህዝብ መሃል እንዴት ማካፈል እንችላለን፣ እንዴት ማገልገል እንችላለን የሚለውን በቀጣይ ምዕራፍ እናያለን። ይሄን ሁላችሁም ይሄን ቪዲዮ እያያችሁ ሼር አድርጉት፣ ላይክ አድርጉት፣ ኮሜንት አድርጉ። እግዚአብሔር አምላክ ይባርካችሁ። አመሰግናለሁ።